Hello, welcome to my channels በሌላ ቪዲዮ ላይ ተመልሰናል። በዛሬው ቪዲዮአችን በስልካችን ብቻ በመጠቀም የቪዲዮ ኳሊቲ እንዴት እንደምንጨምር አሳያችኋለሁ። ለዛሬ ቪዲዮአችን እንዴት ነው ቪዲዮአችን መቅረጽ እንዳለብንና እንዴት ነው የኳሊቲ ቪዲዮችን ኤዲት እንደምናደርግ አሳያችኋለሁ። እስከ ቪዲዮ መጨረሻ ማየታችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። ሌትስ ጎ። ኳሊቲ ቪዲዮችን ለመቅረጽ እነኚህን ነገሮችን በትክክል ማሟላት አለባችሁ፣ ከኤዲቲንጋችሁ ውጪ ማለት ነው። እናም ኳሊቲ ቪዲዮችን ኳሊቲ እንዲኖረው የሚያደርጋቸው ነገሮችን እነኚህ ነገሮች ናቸው። ከዚያም በመጨመር አፕሊኬሽኖችና ዌብሳይቶችን የኳሊቲ ኢንሄርስ የሚያደርጉ ዌብሳይቶችና አፕሊኬሽኖች አሉ። ነገር ግን እነኚህን ነገሮች ካሟላላችሁ በጣም ምርጥ የሆነ የኳሊቲ ቪዲዮችን ትቀርጻላችሁ ማለት ነው። በዛሬው ቪዲዮችን የምናየው በውጭና በቤት ውስጥ እንዴት ነው ቪዲዮችን መቅረጽ እንዳለብን ነው። እናም በቤት ውስጥ ከሆናችሁ እነኚህን ነገሮችን በትክክል ማሟላት አለባችሁ። አንደኛው ላይቲንግ በመጠቀም ምርጥ የሆኑ የኳሊቲ ቪዲዮዎች ይሰራል። ይህም ማለት የብርሃን ሁኔታዎችን፣ አቅጣጫዎችን በትክክል አይታችሁ መወሰን አለባችሁ። እኔ ያው በቤት ውስጥ ኮንቴንቴ ስለሆነ በቤት ውስጥ ስላለው እነኚህን የላይት ሁኔታዎችን በትክክል እጠቀማለሁ። እኔ የምጠቀማቸው በግሌ ማለት ነው 4 ናቸው። 4ቱ ከኋላዬ ያለውን ባክግራውንድ ላይት አለ። እነኚህም 2 ናቸው እና 2ቱ ከጎን ያሉ ላይቶች ናቸው። ሜን ፖይንት እና ኬ ፖይንት የሚባሉ ነገሮች አሉ። ሜን ፖይንት የሚባለው ከኋላ የምትመለከቱት ይሄ ነው። እናም ይሄ በጣም ያንጸባርቃል። እናም ከዚህ በኩል ያለውን የላይትን ሁኔታ በጣም ስለሚያንጸባርቅ በቀጥታ ምርጥ የሆነ ቪዲዮን እንድሰራ ያደርግልኛል። እናም በዚህ ብቻ አያበቃም። ከዚህ ጋር ተጨምሮ ከዚህ ጋር ሻዶ ስለመሆን ኬ ፖይንት ያስፈልጋል። ይሄን ሻዶ የሚያጠፋልኝ ትንሽ ከዚህ ያነሰ የብራይትነስ ያለው አምፖል ያስፈልገኛል። እሱን ገጥሜ ምርጥ የሆነ የቤት ውስጥ ላይት አጠቃቀም መርጫ ያለው። እነኚህ ነገሮች በቤት ውስጥ ከሆናችሁ መጠቀም ትችላላችሁ። በውጭ ከሆነ ቀላል ነገር ነው። እናም ምንም የምትገዙ ተጨማሪ የሆነ ነገር የለም። እናም ይህም ማለት ፀሐይን ብርሃን በመጠቀም ምርጥ የሆነ ላይት መጠቀም የሚያስችላችሁ ነገር ነው። እናም ቀጥታ ቪዲዮችን ስትቀርጹ ብርሃን የሚያገኝበት ቦታ ላይ ሄዳችሁ ቪዲዮችን መቅረጽ አለባችሁ። እነኚህን ነገሮችን ካሟላላችሁ በጣም ምርጥ የሆነ ነገሮችን ላይት አጠቃቀሞችን አውቃችኋል ማለት ነው። ነገር ግን እነኚህን 4 አምፖል የለኝም ካላችሁ ከኋላው ያለውን የሁለቱን አምፖሎችን ማስወገድ ይሆናል። እናም ከኋላው ያለው በጣም የማያንጸባርቅ መሆን አለበት። የኔ ትንሽ ያው ጎላ ስለምል እና ሁለቱን አምፖሎችን በመጠቀም 4 አድርጌያለሁ። እነኚህን ነገሮችን ማስተካከል አለባችሁ። ሁለተኛው ማስተካከል ያለባችሁ ነገር የኤክስፖርሽንስ ሁኔታውና ኤክስፖርሽንስ ማለት ቀደም ብላችሁ ከቪዲዮ አቀራረጽ በፊት ማስተካከል ያለባችሁ ከላይቲንግ ጋር በተያያዘ ነገር ነው። እናም ላይቲንጋችሁ ከበዛላችሁ ኤክስፖርሽንስ መቀነስና ላይቲንግ ካነሰላችሁ የኤክስፖርሽንስ ሁኔታውን ትጨምራላችሁ ማለት ነው። በእንደዚህ አይነት ሁኔታ ሁለቱን አያይዛችሁ መሄድ አለባችሁ። ስልክ የምትቀርጹ ሰዎች ከሆናችሁ ማለት ነው ቀጥታ ስክሪናችሁን ጫን ታደርጋላችሁ። በመቀጠልም የኤክስፖርሽንስ ሁኔታውን ያሳያችኋል። እነኚህ ነገሮችን በትክክል ማሟላት ግድ ይላችኋል። ሶስተኛው ነገር የሪዞሉሽንስ መጠን ወይም በስልካችሁ የሚገኝ የሴቲንጎችን ማስተካከል ይሆናል። እናም በስልካችሁ ብዙ አይነት የሪዞሉሽን መጠኖችን በተርታ ያስቀምጥላችኋል። እነኚህን ነገሮችን ስልካችሁ እስከሚችላችሁ ድረስ ሃይ ድረስ የሚቀርጽላችሁ ቦታ ላይ ማስቀመጥ ይኖርባችኋል። እኔ የሚቀርጸው በካሞን 20 ስልክ ሲሆን ይህም የሚፈልገውን ነገሮችን እንዳደርግ ያስደርገኛል። ይቺ በጣም ምርጥ የሆነች የኔ ስልክ ናት። እናም ይህንን በመጠቀም ምርጥ የሆኑ ኮንቴንቶችን መስራት ይችላለሁ። እነኚህን ነገሮችን ካሟላላችሁ በጣም ምርጥ የሆኑ ትንሽ ገፋ ያለላችሁ የኳሊቲዎችን ትቀርጻላችሁ ማለት ነው። በመቀጠልም የኤዲቲንግ ሁኔታዎች ናቸው። ኤዲቲንግ ስትሰሩ በጣም ምርጥ የሆኑ የኤዲቲንግ ስታይሎች አሉ፣ የኳሊቲዎቹን የሚጨምርላችሁ ማለት ነው። በውጭ ከሆናችሁ ስልካችሁ ትንሽ የሪዞሉሽን መጠን ካለላችሁ እነኚህን ነገሮችን መጠቀም ይኖርባቸዋል። የቪዲዮ ኳሊቲን የሚጨምርላችሁ አፕሊኬሽኖች እንደ ቬብሜክ የሚባሉት በጣም ምርጥ ናቸው። እነኚህን ከዲስክሪፕሽን አስቀምጥላችኋለሁ ሊንካቸውን።
በመግባት ማውረድና መጠቀም ትችላላችሁ። የረጅም ሰዓት የሚወስዱ ቪዲዮዎች ከሆናችሁ የቪዲዮ ኤዲቲንግ ኳሊቲዎችን የሚጨምርላቸው ነገሮችን መጠቀም በጣም ያስቸግራችኋል። እናም ከዚህ በፊት የነገርኩላችሁን የላይት አጠቃቀማችሁን በጣም ማስተካከል አለባችሁ። የሪዞሉሽንን እና የኤክስፖርሽን ሁኔታን በትክክል ከተጠቀማችሁት መቼም ቢሆን ርዝመት ቪዲዮ ብትቀርጹም ኳሊቲ ያለው ቪዲዮ ሆኖ ይወጣላችኋል። ረጅም ሰዓት ቪዲዮ ከሆነ እና እንዴት መቅረጽ አለብን የሚለውን በኤዲቲንግ ዙሪያ እናያለን። ኤዲት ለማድረግ በካፕካት ነው። ስልኬ ብቻ ስላለኝ በካፕካት ይመቸኛል። በካፕካት እንዴት የኳሊቲ ቪዲዮችን ኤዲት እንደምታደርጉ አሳያችኋለሁ። በዛሬው ቪዲዮችን በውጭና በቤት ውስጥ ነው አሳያችኋለሁ። እንዳልኳችሁ በቤትና በውጭ እንዴት የኳሊቲ ቪዲዮችን በስልኬ እንደምሰራ አሳያችኋለሁ። በቤት ውስጥ ከኋላ የምትመለከቱት የሪል ላይት በመባል ይታወቅ ፌክ ከለር ላይት ነው። ይህን ኳሊቲ ባጠፋው እንዴት እንደሚመስል አሳያችኋለሁ። እነኚህ ነገሮችን ብናጠፋ እንደዚህ አይነት ኳሊቲዎችን እናገኛለን። ነገር ግን አሁን ኤዲት የምናደርጋቸው እነኚህ ነገሮችን ብንጠቀም ምርጥ የሆነ ኳሊቲ ስለምናገኝ እንዴት ኤዲት እንደምታደርጉት አሳያችኋለሁ። ወደ ኤዲቲንጉ እንሄዳለን። ሌትስ ጎ። በውጭ የምትቀርጹ ከሆናችሁ ኤአይዎችን መጠቀም ግድ ያስብላችኋል። ምክንያቱም የካሜራ ጥራታችሁ ስለሚወሰን በቪሜክ እንድትጠቀሙ ሪኮመንድ አደርግላችኋለሁ። ኤአይ ኢንተርስ ብላችሁ ትገባላችሁ። አልቴር ኤችዲ የሚለውን 3 ናው ትሉና ቪዲዮአችሁን ታስገባላችሁ መርጣችሁ። ከዚያም በመቀጠል በጣም በትንሽ ደቂቃዎች ኦልሞስት በእናንተ ፋይል ሳይዝ እና በእናንተ ኢንተርኔት ፍጥነት ላይ ይወሰናል። በትንሽ ደቂቃዎች ውስጥ ይጨርስላችኋል። ከዚያም በካፕካት ትገቡና ቪዲዮዎችን ኤዲት ማድረግ ነው። ራይት አድርጋችሁ አድ ትላላችሁ። ከታች በኩል ፊልተር የምትል አለች እንደምታውቁ። ፊልተር ውስጥ ክሬም የሚለውን እንድትመርጡ ሪኮመንድ አደርግላችኋለሁ። ምክንያቱም እናንተ በሳንላይት ላይ ቪዲዮዎችን ስለምትቀርጹ በጣም ምርጥ እንዲሆን ያደርግላችኋል። በመቀጠልም ከላይ በኩል አድጀንስስ የሚለውን ትጫናላችሁ። ክሬም የሚባለውን 60 ላይ ታደርጋላችሁ። ብራይትነሱን 5 ላይ፣ ሳቹሬሽኑን 10 ላይ፣ ብሪሊያንሱን ደግሞ 5፣ ሻርፕነሱን ሁልጊዜ 26 ወይም 50 ላይ ማድረግ ትችላላችሁ። ከዚያም ሌሎችንም ደግሞ በስክሪኑ ላይ እንደምታዩት እያደረጋችሁ መጠቀም ማየት ትችላላችሁ። ከፈለጋችሁ እያቆማችሁ ታያላችሁ። እናም HSLን ከእናንተ ቦታዎች ጋር ስለሚወሰን እነዚህ ነገሮችን ትጠቀማላችሁ። በሌየሮችን እያያችሁ ኤዲት ማድረግ ነው። ሁሉንም ነገር ከጨረሳችሁት በኋላ ሌላ ምንም ነገር አታደርጉትም። ራይት ትሉና ከላይ በኩል 4K ላይ ታደርጉና ኤክስፖርት ትላላችሁ። በእንደዚህ ብቻ በመጠቀም ቪዲዮችንን ከእንደዚህ አይነት ኳሊቲ ወደ እንደዚህ አይነት ኳሊቲ አሸጋግሮልናል። ለሎንግ ቪዲዮ ከሆነ ቪዲዮችሁን ራይት አድርጋችሁ በካፕካት ትገቡና ከታች በኩል አድጀንስስ የሚል ነገር አለ። ፊልተር የሚለውን እንደ በፊተኛው መጠቀም ትችላላችሁ። እዚህ ጋር ምርጥ ያደርግላችኋል። ብራይትነሱን ትነኩና 5 አካባቢ 10 አካባቢ ይበቃናል። ከዚያም ሳቹሬሽኑን 5፣ ብሪሊያንሱን ደግሞ 9 አካባቢ፣ ሻርፕኔሱን 26 ላይ ማድረጋችሁን ሁሌ እርግጠኛ ሁኑ ያልኳችሁ እንደዚህ አይነት ቦታዎች ላይ መጠቀም ስለምትችሉ ነው። ለእናንተ ኮማን የሆነ ነገሮችን በተከታታይ ቦታ ላይ ብትቀርጹ እንድታወጡት እነግራችኋለሁ። እነኚህን ነገሮችን እያቆማችሁ ማየት ትችላላችሁ። HSLን ሁል ጊዜ ትጠቀማላችሁ። እናም ብጫ አካባቢ ላይ የእናንተ ቦታ ላይ ትንሽ ግራጫ መልክ እንዲኖረው ወደ ኋላ ታስጠጋላችሁ። በሁለተኛ ላይ ያለውን HOUስን ከታች በኩል ያለውን ማለት ነው። እነኚህ ነገሮች ከጨረሳችሁት በኋላ
ሪል ላይት የሚል ነገር አለ። በሪል ላይት ውስጥ 3 አይነት ነገሮች አሉ። ፌሻል እና አምቢየንት ክሬቲቭ የሚባሉት ናቸው። ክሬቲቭ ያው ጭፈራት ቤቶች ላይ በተከታታይ መጠቀም ትችላላችሁ። አምቢየንት የሚባለው ደግሞ ለከለሮች በኋላ ማስገባት ብትፈልጉ፣ ፌሻል የሚባለው ጽጌረዳ እንዲሆን ፊታችሁ ያደርግላችኋል። እነኚህ ሁሉ ላይቶች ናቸው። እኔ አምቢየንት ውስጥ ቴል ባክ ላይት የሚባለው ይመቸኛል። እናም እሱን ትጫናላችሁ። በመቀጠልም ለአንደኛው ፖይንት ላይ ታረጋላችሁ ቴፕ። ለሁሉም ፖይንት ላይ ነው የምናደርገው። እናም ከለሩን የሚመርጠው ቀይ ነው፣ ለሁለተኛው ሰማያዊ፣ ለሶስተኛው ደግሞ ቢጫ ነው የምጠቀመው። እንደዚህ ያድርጋችሁ ቪዲዮቹን ከለሮቹን ትመርጣላችሁ። ካልፈልጋችሁ ትቀይራላችሁ። ኢንቴንሲቲውን 60 አካባቢ፣ ራዲየሱን ደግሞ 52 ይበቃናል። ደግሞ ዲስታንሱን 19፣ ሃይላይቱንም ደግሞ 19 ላይ፣ ብራይትነሱን 70-80 አካባቢ ታደርጉና ቴፕ ኦብጀክት የሚባለው ባክግራውንድ ላይ ታደርጋላችሁ። ለሁሉም እንደዚያው ለሁለተኛውም ከለሩን ብቻ በመቀየር እነኚህ ኢንቴንሲቲ የሚባለው በተመሳሳይ ከአንደኛው ጋር ትመርጣላችሁ። ለሁሉም ኦብጀክት ባክግራውንድ ላይ ማድረጋችሁን እርግጠኛ ሁኑ። እነኚህን ነገሮችን ከጨረሳችሁ በኋላ በጣም ምርጥ ሆኖ ቪዲዮአችሁ ኤዲት ይደረጋል። እናም እነኚህን ነገሮችን ሙሉ በሙሉ ትጠቀማላችሁ። ከዚያም ቪዲዮአችሁ እንደዚህ ይሆናል። በዛሬ ቪዲዮችን ያየንም በውጭና በቤት ውስጥ የኳሊቲ ቪዲዮችን እንዴት እንደምንቀርጽ በትክክል አሳይቻችኋለሁ። እናም ከዚህም በላይ የተለያዩ ኳሊቲ የሚጨምርላቸው ፕሪሚየም ያላቸው አፕሊኬሽኖችና ዌብሳይቶች አሉ። ነገር ግን በነፃ ብቻ ስለምንጠቀም ምርጥ የሆኑ እነኚህን መንገዶችን መጠቀም ትችላላችሁ። በሚቀጥለው ስለምን እንዳዘጋጅላችሁ ትፈልጋላችሁ? በኮመንት ጠይቁኝ፣ እሰራላችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። የሀገሬ ሰዎች ፒስ አፕ